ከጁንታው ጋር ቀጥተኛ ግንኙነት ያላቸው 5 ዝነኛ አርቲስቶች። አንደኛ፣ ፍሬያት የማነ። በአንድ ወቅት ልደቷን ስታከብር የ4 ሚሊዮን ብር መኪና እንደ ቀልድ የሰጣት አባቷ በብዙዎች ዘንድ ግርምትን ጭሯል። ታዲያ ይህ ሰው ማን ነው? የሀብቱስ ምንጭ ምንድነው ለምትሉኝ ትክክለኛ መረጃ እነሆ። የፍሬያት የማነ አባት ኮሎኔል የማነ ገብረ ሚካኤል በ1997 ዓ.ም የአጋዚ መሪ በመሆን ብዙ ንጹሃን ዜጎችን በግፍ ያስጨፈጨፈ ሲሆን ያም አልበቃ ብሎት ሳምሪን የሚባል ነፍሰ በላ ቡድን በማቋቋም የማይካድራውን የዘር ማጥፋት በበላይነት ሲመራ የነበረ ሰው ነው። ታዲያ ይህ ሰው የኢትዮጵያን ሕዝብ በግፍ በመግደል የሚያገኘውን በደም የተጨማለቀ ገንዘብ እንደ ትልቅ ነገር ቆጥሮ ለልጆቹ መኪናና ሌሎች ውድ ቁሳቁሶች በመግዛት እዩኝ ሲልም ነበር። ከዚህም አልፎ ተርፎ ለልጁ ፍሬያት የማነ የንግድ መጀመሪያ በርካታ ሚሊዮን ብሮችን በነፃ ሰጣት። ፍሬያትም ያለምንም መሳቀቅ በዛ አኬልዳማ ብር ሚሊዮነር ሆነች። ይሁን እንጂ እውነትና ንጋት እያደር ይጠራል እንዲል የሀገሬ ሰው። የዚህ ሀብት ምንጭ ሲታወቅ ግን የኢትዮጵያ ሕዝብ ውይ ምን አይነት ጥሩ አባት ነው ባለበት አፍ እጅግ ተቆጣ። ሀብቱንም ቤተሰቡንም ተጠየፈ፣ ረገመም። በዚህም ምክንያት አርቲስት ፍሬያት የማነ በገዛ አባቷ በኩል ከጁንታው ጋር በጣም ቀጥተኛ ትስስር አላት ማለት ነው። ሁለተኛ፣ አርቲስት ሩታ መንግስትአብ። እጅግ በጣም ጥቂት የሚባሉ ፊልሞችን ከሰራች በኋላ ከሚዲያው ሙሉ ለሙሉ በሚባል ደረጃ የተሰወረችው ሩታ መንግስትአብ ምን ይሆን ምክንያቷ ለሚለው ጥያቄ አጭሩ መልስ የሚሊዮነር ሚስት ናት። ምን በወጣት ቀን ከሌት ስክሪፕት ስታነብ ትውላለች። ታዲያ ባሏ ማን ነው? የሀብቱስ ምንጭ ምንድነው ለምትሉኝ ለብዙ የሰው ህይወት መጥፋት ተጠያቂ የሆነውና እጁ በደም የተጨማለቀው የጁንታ ዋና ግፍ ፈጻሚ ጌታቸው አሰፋ የቀኝ እጅ የሆነው ምክትል ኮሚሽነር ግርማ ከበደ ማንጁስ ልጅ የሩታ መንግስትአብ ባለቤት ነው። እናም ሩታ በተለያዩ አጋጣሚዎች የባለቤቷን ስምና የሚሰራውን ስራ በተጠየቀች ጊዜ ከመናገር ተቆጥባለች። ምክንያቱ ደግሞ ይህ ሰው ያፈራው ሀብት ከኢትዮጵያ ሕዝብ በግፍ የተመዘበረ በመሆኑና ለመናገር እንኳን በጣም የሚያሳፍር በመሆኑ ነው። ታዲያ ይህቺ እንስት አርቲስት ሩታ ከዚህ ሰው በተከታታይ በመውለድ 4 ልጆችን ያፈራች ሲሆን እስከ 10 ሚሊዮን ብር የሚገዛ መኪና በመቀያየርና ልጆቿንም አንደላቃ በማሳደግ ትታወቃለችና የዚህ ሀብት ምንጭም ጁንታው አማቿ በመሆኑ እርሷም እንደ ሌሎቹ ቀጥተኛ ትስስር አላት። 3. አርቲስት ሄለን በድሉ። አርቲስቶቻችን የዝናውን ማማ በረገጡ ማግስት የሚኖራቸው የሀብት መጠን በብዙዎቻችን ዘንድ ትልቅ ጥያቄን ይጭር ነበር። በመሆኑም በቃ ሀብታም ባል አግብተው ነው በሚል በደፈናው የምንደመድም ሲሆን እያደር ግን የሀብታቸው ምንጭ ሲጣራ የኢትዮጵያ ሕዝብ ደም የፈሰሰበት መሆኑን ስናውቅ ምን ነው በቀረባቸው ያሰኛል። ታዲያ ከዚህ ቀደም መርከብን የሚያህል ግዙፍ ነገር መስረቅ እንደሚቻል በተግባር ያሳየን የሜቴኩ ዘራፊ ክንፈዳኛው ታላቅ እህት ወይዘሮ አልማዝ ልጅ ሚካኤል መኮንን ወይም በቅጽል ስሙ ማሙሸት የሄለን በድሉ ባለቤት ነው። እናም የአርቲስት ሄለን ባለቤት ማሙሸት አጎቱ ከሆነው ክንፈዳኛው ለስራ ማስጀመሪያ በሚል 100 ሚሊዮን ብር በቀላሉ በመቀበል በአንዴ ሚሊዮነር የሆነ ሲሆን በዚህ ሀብቱ ምክንያት ቆንጂየዋን አርቲስት ሄለን በድሉን በእጁ ለማስገባትም ችሏል። ታዲያ ሄለን በድሉ በዚህ መልኩ ከጁንታው ጋር በቅርብ ተዛምዳለች ማለት ነው። 4. ሚኪ አለም። ከዚህ ቀደም በኢቢኤስ ቲቪ በተለያዩ ሙዚቀኞች ላይ በመቀለድ ሲያስቀን የነበረውና አሁን ደግሞ በአርትስ ቲቪ የተከሰተው ሚኪ አለም ከጁንታው ጋር ቀጥተኛ ግንኙነት እንዳለው ማወቅ ይገርማል አይደል? መጀመሪያ አካባቢ ህወሓትን ደግፎ ሲናገር ይህ ሰው ምን እየሆነ ነው በሚል ለብዙዎች ጥያቄ የፈጠረ ቢሆንም የኋላ ኋላ ግን ለምዱ ተገለጠና የህወሓት ከፍተኛ አመራር የሆነው የዓለም ገብረዋህድ ልጅ መሆኑ ተደረሰበት። በቃ ይሄው ነው ለሚኪ የተንደላቀቀ ህይወትና ኑሮ ምንጭ የሆነው አሜሪካ መኖሩ ወይም መማሩ ሳይሆን ህዝብን በግፍ ያሰቃየው የአባቱ የዝርፊያ ውጤት ነው።
ታዲያ በዚህም የተነሳ ሚኪ ዓለም በአባቱ ዓለም ገብረዋህድ በኩል ከጁንታው ጋር ቀጥተኛ ግንኙነት አለው። 5. አርቲስት ሃይማኖት ግርማ። አርቲስት ሃይማኖት ግርማ በ90ዎቹ ብቅ ካሉ የኢትዮጵያ ፈርጦች አንዷ ስትሆን ከተወሰኑ ጊዜያት በኋላ ሙሉ ለሙሉ በሚባል ደረጃ ከሚዲያ ተሰውራለች። የዚህንም ምክንያት በአንድ ወቅት ወደ ሚዲያ ቀርባ በተጠየቀች ጊዜ በራሴ የግል ምክንያት ነው፣ በአሁኑ ሰዓት ውስጤን ሳዳምጠው ለጊዜው ወደ ሙዚቃው መመለስ የለብኝም፣ በጊዜ ሂደት ግን የሚሆነው አይታወቅም ስትል መልሳለች። ታዲያ የተወዳጇ አርቲስት ሃይማኖት ግርማ ትክክለኛ ምክንያት ያስቀመጣት ጁንታው ባሏ ወደ ሙዚቃው እንዳትመለስ ስለከለከላት ነው። ለዚህም እንደ ማስረጃ ማየት የምንችለው ልክ ይህ ጁንታ በቁጥጥር ስር በዋለ በጥቂት ሳምንታት ውስጥ አዲስ ነጠላ ዜማ ልትለቅ ችላለች። ይኸውላችሁ ታሪኩ እንዲህ ነው። የሐረሯ ቆንጆ ሃይማኖት ግርማ ልክ ወደ ዝናው ማማ ከወጣች በኋላ ወዳ እና ፈቅዳ ምኒልክ ከሚባል ወጣት ጋር በትዳር ተሳስራ መኖር ጀመረች። ይሁን እንጂ እንዳለመታደል ሆኖ በህወሓቱ ጄኔራል ታደሰ ወረደ አይን ውስጥ ገብታ ነበርና ይህ ጁንታ ይህችን እንስት እንዴት በእጁ ማስገባት እንዳለበት ማሰብ ጀመረ። ታዲያ ለዚህ ጄኔራል እጅጋየው የተባለች ታጋይ ሚስት ያለችውና ከእርሷም ወልዶና ከብዶ የሚኖር ሲሆን በአሜሪካ አለ የተባለ ቤትና መኪና ገዝቶላቸው እንዲሁም በተንደላቀቀ ትምህርት ቤት ለሚያስተምራቸው ታደሰ ይህችን አንድ ምስኪን አርቲስት ማጥመድ ቀላል ነበር። ታዲያ ባለቤቷን ቤትህ ውስጥ ህገወጥ መሳሪያ ተገኝቷል በማለት በግፍ ካሰረው በኋላ ሚስቱን ሃይማኖት ግርማን በአቃቂ እና በቃሊቲ መካከል ጥሩ ቤት ገዝቶላት በቅምጥነት አስቀመጣት። እናም ከእርሷ ልጅ የወለደ ሲሆን ይህን ጉዱን ሰዎች እንዳያውቁበት ለመሸፈን ሲል በማስፈራራት አርቲስቷን ከምትወደው ሙያ ርቃ ቤቷ እንድትቀመጥ አስገድዷታል። ይሁን እንጂ ጊዜ የማይፈታው የለምና ጄኔራል ታደሰ ሃይማኖት በዚህ መልኩ ከጁንታው ጋር ቀጥተኛ ግንኙነት አላት።